ለታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህን ብቻ ነው የሚለው። ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል ብለናል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰውዬ ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል። ልቡ ተሰብሯል። ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀን ነው የምፈልግሃለሁ። 3 ቀን ሙሉ እፈልግሃለሁ። ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወثبت وانت على الحق፣ አንተ ሐቅ ላይ ነው ያለኸው፣ ጽና። ከአንድ አመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለውሃል። ያ አላህ የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነብዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ። በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ ዕለት በስልክ ነገረው። አላህ ልቦችን እንዲህ ይጠግናል። ወደ አልጀባር ወደ ጠጋኙ ጌታ አላህ ሱብሓነሁ ወተዓላ ተጠግቶ ያልተጠገነ ባሪያ የለም።